በጣም ስኬታማ ከሆኑ ትልልቅ ቢዝነሶች መካከል አንዳንዶቹ በዜሮ ወይንም በምንም አይነት መነሻ ካፒታል እንደተጀመሩ ብነግራችሁስ? ስራ ለመጀመር ባንክ ቤት የቁጠባ ሂሳብ ወይንም የሀብታም አበዳሪ አያስፈልጎትም። የሚያስፈልጎት ክህሎት፣ ኢንተርኔትና ትክክለኛ ስትራቴጂ ብቻ ነው። ዛሬ ያለምንም ገንዘብ መጀመር የሚችሉትን 10 አትራፊ የቢዝነስ ሐሳቦች ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ሁሌም አዳዲስ ቁም ነገር አዘል ቪዲዮዎችን ማግኘት ይችላሉ። እናም ሰብስክራይብ አድርጋችሁ ጀምሩ። አንደኛ፣ የከፍተኛ ክፍያ ፍሪላንስ አገልግሎት ወይንም ፍሪላንሲንግ። የጽሑፍ ዝግጅት፣ የግራፊክስ ዲዛይን ወይንም የቪዲዮ ኤዲቲንግ ክህሎት ካሎት ፍሪላንሲንግ በፍጥነት የመጀመሪያ ገቢውን የሚያገኙበት መንገድ ነው። እንደ አፕወርክ፣ ፋይቨር እንዲሁም ፍሪላንሲንግ ባሉ የፍሪላንስ ድረገጾች ወይንም በማህበራዊ ሚዲያ ለሚገኙ ድርጅቶችን አገልግሎትን ማቅረብን ይመለከታል። እንደነ ጉግል ዶኩመንትስ ወይም ካንቫ ተጠቅመን ስራችንን ማከናወን እንችላለን። ጉግል ዶኩመንት አካውንት ክሬት ለማድረግ፣ ኤዲት ለማድረግ፣ የጽሑፍ ፋይሎች ሴቭ ለማድረግ እንዲሁም ብዙ ሰዎች በተለያየ ቦታ ሆነው አንድን ስራ እንዲሰሩ ያደርጋል ወይንም ያግዘናል። ካንቫ ደግሞ እንደነ ሶሻል ሚዲያ ግራፊክስ ዲዛይን ለመስራት፣ ፖስተሮችን ለመስራት፣ ዶኩመንቶችን ለመስራት፣ ቪዲዮዎችን ለመስራት እንዲሁም ዌብሳይቶችን ለመገንባት ያግዘናል። እናም እነዚህ ስራዎችን በመስራት በፍሪላንሲንግ ገንዘብ ማግኘት ይችላል። ገንዘባችን ደግሞ በሰዓት በሰራነው ሰዓት ልክ በማስላት ክፍያችን መቀበል እንችላለን። ቀስ ብለን ደግሞ ይህንን ስራችንን ወደ ኤጀንሲነት ማሳደግ ይቻላል። ሁለተኛው፣ የዲጂታል ቴምፕሌቶች ሽያጭ። ሰዎች ስራቸውን የሚያቀልላቸውን ነገር ይፈልጋሉ። የፕሮጀክት ማኔጅመንት፣ የበጀት መከታተያ ወይም የማህበራዊ ሚዲያ ንድፎችን ማዘጋጀት ከተካኑ ትልቅ ዕድል አሎት። በኖሽን፣ ኤርቴብል ወይም በካንቫ ላይ ቴምፕሌቶችን አዘጋጅተው ደጋግመው መሸጥ ይቻላል። ኖሽን ማለትም ሁሉም በአንድ ያካተተ ዲጂታል መስሪያ ቤት ማለት ነው። ጽሑፎች፣ ስራዎችና ዳታቤዞች በአንድ ፕላትፎርም እንድናካትታቸውና ከዛ የራሳችን ሲስተም ቢልድ እንድናደርግ ያግዘናል። ኤርቴብል ወይንም ካንቫ ላይ ቴምፕሌቶችን አዘጋጅተን ደጋግመን መሸጥ እንችላለን። እናም ምርቶቻችን ጉምሮድ ወይንም ኢሴይ ላይ በመሸጥ አንድ የሰርተን ከሸጥን በኋላ 100% ሙሉ ትርፍ ማግኘት ይቻላል። ሶስተኛ፣ የማህበራዊ ሚዲያ ገጾችን አስተዳደር ነው ኦር ሶሻል ሚዲያ ማኔጅመንት ማለት ነው። እናም የድርጅቶች ሶሻል ሚዲያን በመቃኘት የአንድ ሳምንት ነፃ ይዘት ሰርቶ በማሳየት ወርሃዊ ደንበኛ ማድረግ ይቻላል። ይዘቶቹን ለማዘጋጀት ካፕከትና ነፃ የማህበራዊ ሚዲያ መርሃ ግብር ማዘጋጃዎችን መጠቀም ይቻላል። እናም ከእያንዳንዱ ድርጅቶች ወርሃዊ የኮንትራት ክፍያ በመቀበል ጥሩ ገቢ ማግኘት እንችላለን። አራተኛ፣ የኢሜል ዜና መጽሔት ነው ኦር ኒች ኒውስፔፐር ነው። አንድ የተወሰነ ዘርፍ ላይ ትኩረት በማድረግ ጠቃሚ መረጃዎችን ለተከታታዮች በኢሜል ማድረስ ማለት ነው። ማለትም የቴክኖሎጂ አዳዲስ ዜናዎች ወይም የፍሪላንስ ስራ ዕድሎች ላይ መረጃ ሰብስቦ በሳምንት አንድ ጊዜ ወይንም 2 ጊዜ ለተመዘገቡ ሰዎች መላክ ማለት ነው። እናም ይህንን ተግባር በሳብስቴክ እና በሂፕ የመሰሉ አፕሊኬሽኖች ማከናወን ይቻላል። ዋናው ጥቅም በክፍያ የሚገቡ ወይንም የሚመዘገቡ አባላትን ማፍራትና ማስታወቂያ በመስራት ማግኘት ይቻላል። አምስተኛ፣ ፊት ሳይታይ የሚሰራ የቪዲዮ ይዘትና አፊሊየት ማርኬቲንግ ነው። ይሄ ማለት ፌስለስ ዩቲዩብ ቻናል ነው። በዩቲዩብ ወይም በቲክታክ ተከታይ ለማፍራት ፊትን ማሳየት አይጠበቅብንም። ነፃ ቪዲዮዎችና ምስሎችን በመጠቀም ትምህርታዊ ወይም አዝናኝ ቪዲዮዎችን ከጀርባ ድምጽ ጋር ወይም ባክግራውንድ ሳውንድ በማቀናጀት መስራት ይቻላል። እንደዚህ አይነት ቪዲዮዎችን ድምጽ ከዩቲዩብ ኦዲዮ ላይብረሪ በመጠቀም እና ነፃ የቪዲዮ ማቀናበሪያዎችን ለምሳሌ ካፕከት በመጠቀም ህጋዊ ቪዲዮን መስራት እንችላለን። እናም ገቢያችን ከዩቲዩብ ማስታወቂያና የእቃዎችን ሊንክ በማስቀመጥ አፊሊየት ሊንክ በማስቀመጥ ከሚገኝ
ኮሚሽን ማግኘት ይቻላል። ስድስተኛ እዘዙ እንስራ ነው። የራስዎን የግራፊክስ ዲዛይኖችን በፕሪንት ኦን ዲማንድ ድረገጾች ላይ በመጫን ደንበኞች ሲያዙ ብቻ ዕቃው ታትሞ ይላክላቸዋል። ለምሳሌ ኮፍያዎች ላይ፣ ቲሸርቶች ላይ ዲዛይን ሰርተን በፕሪንት ኦን ዲማንድ ድረገጽ ላይ እንለጥፋለን። ከዛ ያንን ቲሸርት ወይንም ያንን ኮፍያ የሚፈልግ ሰው ሲመጣ ታትሞ ይላክለታል። ዲዛይኖችን ፕሪንቲፋይ ወይንም ፕሪንትፉል ላይ መስራት ይቻላል። እንዲሁም ገቢያችን ከምርቱ የማምረቻ ዋጋ በላይ የሚጨምሩትን የተጣራ ትርፍ እንወስዳለን። ማለትም ትርፉ ምርቱ 500 ብር የሚገመት ከሆነ የተሸጠው ግን 700 ብር ከተሆነ 200 ብሩ እኛ እንወስዳለን ማለት ነው። ሰባተኛ የሲቪ እና ሊንክድኢን ፕሮፋይል ማስተካከያ ማለት ነው። ስራ ፈላጊዎች በስራ ማመልከቻ ወቅት ተወዳዳሪ ሆነው ለመገኘት የባለሙያ እገዛ ይፈልጋሉ እና እኛም ማድረግ የምንችለው እዚህ ጋር የሰዎችን ሲቪና ከቨር ሌተር የድርጅቶችን ማጣሪያ ሲስተም ኤቲኤስ በሚያልፍ መልኩ አሻሽሎ በማዘጋጀት ሰዎቹን ቆንጆና ትክክለኛ ሲቪ እንዲኖራቸውን ማገዝ ነው። ይህንን ሲቪ በጉግል ዶክመንትስ ኦር በሊንክድኢን ላይ መስራት እንችላለን። ለእያንዳንዱ የተዘጋጀ ሲቪ እና የፕሮፋይል ቋሚ አገልግሎት ክፍያም ማስከፈል ይቻላል። እናም የሰዎችን አሮጌ ሲቪ ኤዲት በማድረግ በስነ ስርዓት ቆንጆ ተደርጎ ጊዜውን የጠበቀ ስታንዳርዱን የጠበቀ ሲቪ በማዘጋጀት ክፍያዎችን መጠየቅ እንችላለን። ስምንተኛ የቨርቹዋል ረዳትነት ነው ኦር ቨርቹዋል አሲስታንስ አገልግሎት ነው። ስራ የሚበዛባቸው ስራ አስኪያጆችና የድርጅት ባለቤቶች የዕለት ተዕለት ስራቸውን የሚያግዛቸው ሰው ይፈልጋሉ። እናም እንደ ኢሜል መመለስ፣ ቀጠሮ ማስተካከልና የደንበኛ አቀባበል ያሉ ስራዎችን ከርቀት ሆኖ መስራት ይቻላል። አሁን አንድ ድርጅት ኢሜል ሁሌ የሚመልስለት ሰው ከፈለገ እና ያን ሰው ቤቱ ሆኖ መስራት የሚችለውን ስራ ስለሆነ ይህን ስራ ለሰዎችን መስጠት ይፈልጋሉ። ምክንያቱም አብዛኛው ቢዝነስ ኦነር በጣም ቢዚ ነው እና እነዚህ ስራዎችን በጉግል ወርክስፔስ ነፃ መተግበሪያዎች ኦር ትሪሎ ወይም በዙም ካሜራ ላይ መስራት እንችላለን እና ክፍያችንም በሰዓት ወይም በሳምንት የሚከፍል አበል መቀበል እንችላለን። ዘጠነኛ የኦንላይን አሰልጣኝነትና ማስተማር ነው። በቋንቋ በትምህርት ወይም በሶፍትዌር አጠቃቀም ላይ ልዩ ዕውቀት ካሎት ያንን ዕውቀት ወደ ገንዘብ መቀየር ይቻላል። በቪዲዮ ኮል አማካኝነት በግል ወይም በቡድን ለዓለም አቀፍ ደንበኞች ትምህርት መስጠት ይቻላል። ማለትም አሁን አማርኛ ማስተማር፣ ማትማቲክስ፣ የተለያዩ ትምህርቶችን ሰዎችን ማሰልጠን እንችላለን። ይህንም በቪዲዮ ኮል ማከናወን እንችላለን። ጉግል ሚት ወይም ዙም ተጠቅመን ስራችንን መስራት እንችላለን እና ክፍያችን ደግሞ በሰዓት ወይንም በኮርስ መቀበል ይቻላል። አስረኛ የአገልግሎት አሰባሳቢነት ነው። ስራውን የግድ እርሶ መስራት አይጠበቅቦትም። ስራውን ማስተዳደርና ማያያዝ ይችላሉ። ለምሳሌ ስራ የሚፈልጉ ደንበኞችን ማግኘት፣ ከዚያም ስራውን በቅናሽ ለሚሰሩ ፍሪላንሰሮችን አሳልፎ መስጠት ይቻላል። እናም ስራውን በኢሜል ወይም በቀጥታ መልእክት መስራት እንችላለን። ደንበኛው ከከፈሉትና ለባለሙያ ከከፈሉት መካከል ያለውን ትርፍ ማስቀረትም ይቻላል። ማለትም አንድን ስራ ለመስራት ኤግዛምፕል የሆነ ማስታወቂያ ለማሰራት አንተ መስራት ማትችለው ከሆነ ለሌላ ማስታወቂያ የሚሰራን ሰው ትሰጣለህ። አንተ መሃል ላይ ከሁለቱም የሚቀረውን አየር መያዝ ወይም ኮሚሽን መያዝ ትችላለህ። እነዚህ ሁሉ የቢዝነስ ሞዴሎች ከገንዘብ ይልቅ ጥረትን እና ስትራቴጂውን የሚጠይቁ ናቸው። ከእርሶ ክህሎት ጋር የሚሄደውን አንዱን ይምረጡና ለ90 ቀናት ያለምንም ማቋረጥ ያተግብሩት። የትኛውን ቢዝነስ ለመጀመር እንዳሰባችሁ አስተያየት መስጫው ላይ ጻፉልን። ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እስከ ቀጣይ ጊዜ መልካም ጊዜ።